ሰላም እንደናችሁ ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት ይዤላችሁ መጥቻለሁ። ለቻናሌም አዲስ ከሆናችሁም ይህን ቻናል ሰብስክራይብ ማድረጋችሁንም አትርሱ እያልኩ በቀጥታ ወደ መረጃዎቼ የማልፈናል። ዛሬ የማስመለከታችሁ ስለ ቼልሲ የዝውውር መረጃዎች ይሆናል። ቼልሲዎች እንደዚህ በዚህ ክረምት በርካታ የሚባሉ ተጫዋቾችን ሊያስፈርሙ እንደሚችሉ እየተነገረ ይገኛል። ማሬስካም አሁን ላይ የሚፈልገው አንድ መሃል ተከላካይና በረኛ ነው። እንዲሁም ቼልሲዎች ደግሞ ከማሬስካ ፍላጎት በተጨማሪም አንድ እንደ ፔድሮ ያለ ሁለገብ አጥቂ ማስፈረምም እንደሚፈልጉ እየተነገረ ይገኛል። ከንኩንኩና ፌሊክስ ለማሬስካ የተሻለ አጮት ተስማሚ እንደሆነ ማሬስካ ያምናል። እንዲሁ ፌሊክስ በቤኔፊካ ይፈለጋል። እንዲሁም ደግሞ ትክክለኛ ገንዘብ ከቀረበ ንኩንኩንም እንዲወጣ እንዲሁ ተፈቅዶለታል እያለ ይገኛል። የጋርዲያንም ጋዜጠኛ እንደዚሁ እየዘገቡት ይገኛሉ። እንደዚሁም ደግሞ ኖኖ ማዶኬም አሁን ላይ አርሰናሎች የዚህ ተጫዋች ፈላጊ ሆነው መጥተዋል። ምናልባት ኖኖ ማዶኬ በዚህ ክረምት ከቼልሲ ሊለቅ እንደሚችል እየተነገረም እንደዚሁ ይገኛል። ቼልሲዎችም እንደዚሁ ቅዱስን ለማስፈረም አሁን ላይ ጥረት እንደሚያደርጉ እየተነገረ ይገኛል። ቼልሲዎች በዚህ ሳምንትም ለጆንድራ ለማስፈረም የቀረበለትን እድል አልተቀበለም። አሁን ላይ እንዲሁ መሐመድ ቅዱስ ላይ ከፍተኛ ፍላጎት እንዳላቸው ከዚህ ቀደም ይታወሳል። ቼልሲዎች ምናልባት በዚህ ክረምት አሁን ላይ መሐመድ ቅዱስን ለማስፈረም ቀረብ ብለው ሊመለከቱ እንደሚችሉ እየተነገረም ይገኛል። እንደዚሁም ደግሞ ጆዋ ፔድሮ የሕክምና ምርመራ ለማድረግ ከብራዚል የሚበር ሲሆን በዓለም ክለቦች ዋንጫ ቡድን ውስጥ እንደሚካተት ይጠበቃል። ቼልሲዎችም የፔድሮ ሁለገብ ከግምት ውስጥ በማስገባት ለክለቦች ዓለም ዋንጫ ለማስፈረም ባለፉት 48 ሰዓታት ውስጥ ንግግሮችን ያጠናክሩ ሲሆን በሰኔ አጋማሽ ላይ ብቻ ፔድሮን ለማስፈረም ለመንቀሳቀስ እንዲሁ ወስነዋል። ጆዋ ፔድሮም በሐምሌ 4 ከፓልሜሪያስ ጋር በሚደረገው ጨዋታ ሊሰለፍ ይችላል ተብሎም እንደዚሁ እየተነገረ ይገኛል። ቼልሲዎችም ትላንት በድጋሜ አንቶኒ ሲልቫን ለመመልከት ስካውት ልኳው እንደነበረ እንደዚሁ እየተዘገበ ይገኛል። ይህ ልጅ በቤኔፊካ ቤት ጥሩ የሚባል እንቅስቃሴን እያስመለከተ ይገኛል። አሁን ላይ በቼልሲ አይን ውስጥ እንደገባም እንደዚሁ እየተነገረ ይገኛል። ውድ የተከበራችሁ ተመልካቾቼ የቼልሲ የዝውውር መረጃዎችን በጥቂቱም ቢሆን እኔ በረከት አስመለከትኳችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።